እንደምን ሰነበታችሁ ውድ አድማጮች፣ ለዛሬ ተከታዩን ሐሳብ እንመለከታለን። በኑሮ ውድነቱ ምክንያት ሽባ የሆነ ሰው ሼባ መሆኑ አይቀርም። ማስታወቂያዎች መሞላቀቂያዎች እየሆኑ መጥተዋል። ያልተገባ መቅነዝነዝ ለመፍዘዝ ይዳርጋል ይባላል። በዚህ ባለንበት ወቅት ነፍ ችግረኛ እንጂ ነፍ ደስተኛ የለም። ቴሌ በዳታ አጠቃቀም አገልግሎት በኩል መቋጠር ከጀመረ ሰነባብቷል። ስንት የሚቋጠር እያለ በዳታ ተጠቃሚዎች ላይ መቋጠር ምን ያህል ተገቢ ነው ትላላችሁ? ሕጋዊ ሰው እየጠፋ ሕገወጥ ቁማር ግን እየተበራከተ ይገኛል። ለፍቅር ሳይሆን ለቁማር እንቅልፋቸውን የሚያጡ ተበራክተዋል። በዘመናችን ዘፈን አውራጅ እየተከበረ ብቅል አውራጅ ግን እየተነወረ ቀጥለናል። ፓስታን አስከትፈው እንጂ ከነማረጉ አንዘላዝለው የሚበሉ ጥቂቶች ናቸው። መዶሻ የያዘ ሰው ሁሉም ነገር ሚስማር ስለሚመስለው ጠንቀቅ ማለት ይበጃል። በዚህ ወቅት ከባላንጣ በላይ አይን አውጣ በዝቷል። የሲጋራ አፕላይ ጠያቂዎች ሾተ ላይ ለመሆን የቀረቡ ናቸው ቢባል ያስኬዳል። ጡትን በአይን መጥባት ያስነውራል የሚል ማስጠንቀቂያ ቢኖር መልካም ነበር። ባለንበት ወቅት የፍንጥር የሚጋብዝ ሳይሆን የፊጥኝ ለማሰር የሚጣደፍ በርካታ መሆኑን እያየን እንገኛለን። ድሮ ባንዳ ነበር፣ አሁን ላይ ደግሞ ቀልማዳ በዝቷል። ፍራሽ አዳሽ የሚል የኮሜዲ አቀንቃኝ አይተናል። ኑሮ አዳሽ የሚል አብዮተኛ ግን ሲነሳ አልተመለከትንም። እነሆ በዚህ ጊዜ የሱስ ውስዋስ ሳይሆን የፈዋ ውስዋስ ከሚባለው በላይ ሆኗል። ስጋ መብላት ወንጀል እንደ መስራት ይቆጠራል የሚሉ በርካቶች ናቸው። ጠቅጠቅ የሚወዱ ጠቃጠቆ ፊት ያላቸው ብቻ አይደሉም። ለሙዝ እንጂ ለፊት ጠቃጠቆ አይነፋም የሚሉም ያጋጥማሉ። በየስፍራው መዝናኛም መጋኛም ተበራክቷል። ባርኔጣ ለመላጣ ብቻ ሊሆን አይችልም። በሚጥሚጣ የታሸ ቋንጣ ሳይሆን በዳጣ የቀለመ ቦሎቄ መመገብ ከጀመርን ከራርመናል። ኑሮ ውድነቱን በደፈጣም ሆነ በቆረጣ ልናመልጠው አልቻልም። ዕድሜ የሚቆጥሩ ዕድሜን የሚፈሩ ናቸው ቢባል ያስኬዳል። ተኖረና ተሞተ ያለው ማን ነበር? እዚህ ሀገር ላይ ገዳይ ጠፋ እንጂ ሟች ብዙ ነበር የሚሉም አሉ። ከጊዜ ወደ ጊዜ እያየን ያለነው በየቦታው ኩም የሚልና በኩርኩም የሚመታ ነው። በአስከፊ ኑሮ ውድነት ምክንያት አንጀትም አንገትም የሌለን በርካቶች ሆነናል። በየስፍራው የአሞራ ጭልፊት ሳይሆን የሰው ጭልፊት ያጋጥማል። እጥፍ ማለት እየተቻለ ግንባር ለማጠፍ ምን የሚሉት ድርቅና ይሆን? ወሬ ለመደርደር ድንበር መዝለል አይገባም። አብዛኛዎቻችን የቀደመ ኑሯችንን ኮፒ ፔስት ማድረግ ስላልቻልን እየተቸገርን እንገኛለን። ድህነት ለስደት የዳረጋቸው በርካቶች ናቸው። አስፈላጊ የሚሆነው በእውቀት መኖር እንጂ ዝም ብሎ መደናቆር አይደለም። መስሚያቸው ጥጥ የሆኑ ሰዎች ያለ ዕድሜያቸው መመለጥ ሊያጋጥማቸው ይችላል። ሰውነታችንን ገልጠን መራመድ ከጀመርን ከራርመናል። የባለጌ ልጅ ሲቀመጥ ቂጡን ገልቦ ነው የሚባለውም ለዚሁ ነው። ለአሸነፉ መጋደል ትርፉ ገደል መሆኑ አይካድም። በኑሮ ውድነቱ ሰበብ ግፍ ተሰርቶብናል። በመሆኑም ግፍ የተሰራብን እኛ ካሱ ይለናል ዳኛ ማለታችን እንዲሁ አይቀርም። ቁርበትን ምን ያንቋቋሃል ቢሉት ባያድለኝ ነው እንጂ የነጋሪት ወንድም ነበርኩ ብሏል አሉ። እኛም ቢሆን ባያድለን ነው እንጂ እንደ ሰው ሆነን ተፈጥረን ነበር። ብዙ ነገር እየሳትን እዚህ ደርሰናል። ሞኝ ወርውረው ቢሰቱት ያልጎዱት ይመስለዋል እንደሚባለው አይነት ሆነናል ለማለት ነው። ሌባ ላመሉ ዳቦ ይልሳል እንደሚባለው መስረቅ የሚያሳቅቅ ሊሆን አልቻለም። ለዚህ ይመስላል ሌባ ሲጠግብ ቃጭል አድርጎ መንገድ ላይ ይወጣል የሚባለው። በዚህ ባለንበት ወቅት አፍንጫ ሰልካካ ሳይሆን እግረ ሾካካ በዝቷል። ከማዘን በላይ ማላዘን ተበራክቷል። ችግራችንን ስለተናገርን ችግራችንን የሚፈታ አላገኘንም። ባለንበት ወቅት ብሔር ከብሔር የሚያቃቅር እንጂ ብሔርን ከብሔር የሚያፋቅር አላየንም። በኑሮ ውድነቱ ምክንያት ስጋ መብላት ባንችልም በስጋ ቤት በር ግን ማለፍ አልተከለከልንም። ቀልጠም ሰባሪው አሞራ እየጠፋ ቀልጠም ሰባሪው ዘይት ግን እየበዛ መጥቷል። የዘንድሮ ዘይት እግር አሽመድመድ ቢባል የተሻለ ይሆናል።
ኬኖ ከመጫወት ሲኖ መንዳት ይሻላል የሚሉ በርካቶች ናቸው። በዘመናችን ምች ካጠናገረው በላይ ችግር ያጠናገረው በርካታ ነው። በዚህ ግራ በሚያጋባ ወቅት ግራ የሚያጋባ ጭዌ የሚጫወቱ ጥቂት አይደሉም። ፕራንክ እናደርጋለን ብለው ፕራንክ የተደረጉም በርካቶች ናቸው። እኛ ግን ችግራችን ከፕራንክ በላይ ፍራንክ ነው። ዘንድሮ ከዋጋው አንጻር ቁርስ ከመብላት ሰለስት መድረስ ይሻላል የሚሉ አሉ። አርተፊሻል ምግብ ጠፋ እንጂ አርተፊሻል ፀጉር ግን ከሚባለው በላይ ሆኗል። በዚህ ወቅት ማምታታት እንጂ እንደ ልብ ምግብ መብላት አልተቻለም። ፌስቡክ ላይ ፌሳቸውን ያለ ምክንያት የሚያስመርቁ ሰዎች ምን ነክቷቸው ይሆን እንድንል ያደርገናል። ገሪባና ገራባ አያስፈልግም የሚሉ በርካቶች ናቸው። የሚበላ እራትና የእሳት እራትም እንዲሁ ሊገናኙ አልቻሉም። እዚህ ሀገር ላይ ከቅርብ ጊዜ ወዲህ በምግብ ሽባ የሚሆን ሳይሆን በዱላ ሽባ የሚሆን በርካታ ሆኗል። የወንድ አልጫ የሚለው ስድብ እየበረከተ አልጫ ወጥ ግን ከሚባለው በላይ እየተወደደ ቀጥለናል። ከጊዜ ወደ ጊዜ እንደምናስተውለው በለስ ቀንቶት ጀርመን የሚሄድ ሳይሆን በጀርም እያለቀ ያለ ሰው ቁጥሩ ቀላል አይደለም። ገንዘብ ትራንስፈር ካደረገ የሚንፈራፈር የሚመስለው በርካታ ነው። የዘንድሮ ገንዘብ እንዳናገናዘብ አድርጎናል። ጎሚስታዎች ከዓለም ዋንጫ በላይ ንፋስ ማውጫ ያስፈልገናል ይላሉ። መካኒኮችም ቢሆን ከሚበላው ፒዛ ይልቅ ፒንሳ አስፈላጊ ነው ሲሉ አድምጠናል። ሃላንድ ከተባለው ተጫዋች ይልቅ እኛ የቸገረን ሃይላንድ ውሃ ነው የሚሉም አሉ። በዚህ ወቅት ቢያስቀዝንም ጮማ ከተባለው አባባል በላይ ቢያስቀዝንም ሽሮ የተባለው አባባል ሚዛን ይደፋል። ስጋ ለመመገብ ስጋት ፊታችን ይደቀናል። በድርቅና የሚሟገቱና ሳይታሰብ የሚታገቱ ቁጥራቸው ቀላል አይደለም። አውራ ዶሮ እየጠፋ አውራ ችግር ግን እላያችን ላይ እየሰፈረ ይገኛል። በዓለም ዋንጫው ትልቅ የተባሉ ሀገራት ትንንሽ ሲሆኑ ታይቷል። በዚህ ባለንበት ወቅት ወፍ ሳይሆን ወፈፌ በስቷል። ከገንፎ በላይ ክትፎ ምርጥ ቢሆንም ገንፎ በራሱ ማግኘት ይቸግራል። በዘመናችን አሰልቺ ችግርና አሰልቺ ንግግር ሰፍኗል። ንግግር ብቻውን ሩዝ አይቀቅልም ቢባልም ንግግር የሚያበዙ ግን ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። ከቅርብ ጊዜ ወዲህ እንደምናየው መጋፋትና መዳፋት በዝቷል። በየቦታውም ቢሆን የሚጋልብና የሚያባልግ የለም አይባልም። ሳይጠሩ የሚያጭበረብሩትን ሳንዘነጋ ማለት ነው። አሽቃባጭ ዝናብ ወንዝ ዳር ያካፋል እንደሚባለው በየቦታው አሽቃባጮች በዝተዋል። አሽቃባጭና አሽቋላጭ ግን የተለያዩ መሆናቸው ማወቅ ይገባል። ከወፈሩ ሰው አይፈሩ የሆኑ ሰዎች ቁጥራቸው ቀላል አይደለም። በየጊዜው ሲበራከት የምናየው ፀጉር አብቃይ ሳይሆን ፀጉር ቀጣይ ሆኗል። ባዶ በሆነ ሕይወትና ኑሮ ውስጥ ሸቀጥ ቸርቻሪው ሳይሆን ጉራ ቸርቻሪው በዝቷል። በዚህ ወቅት እንደሚታየው ከቲክቶክ በላይ ትክትክ የተባለው በሽታ ጉዳት እያደረሰ ይገኛል። እንደ ሀገር ጎግልን ከሚጎለጉሉ በላይ ነገር የሚጎነጉኑ ተበራክተዋል። ገመድ መጎንጎን ሳይችሉ ነገር በመጎንጎን ብቃት የት ሊደርሱ ይሆን? አፋቸውን በከፈቱ ቁጥር የባንክ አካውንት የከፈቱ የሚመስላቸው በርካቶች ናቸው። ዘንድሮ ቆንጆ ኪስ እንጂ ቆንጆ መልክ አያዋጣም ባዮች ያጋጥማሉ። በዚህ አይነት መልክ ስጠኝ ሙያ ከጎረቤት የሚለው ሀገራዊ ብሂል ቦታ ያለው አይመስልም። በዚህ ባለንበት ወቅት ስጋት የሆነው ውሃ ወለድ በሽታ ሳይሆን ብሔር ወለድ ትርክት መሆኑ አይካድም። በኑሮ ውድነቱ ምክንያት አደባባይ ከወጡ በላይ ጓዳ የቀሩ በርካቶች ናቸው። ነገርና ስራችን እንዳይሆን ሆኗል። የታክሲ ዋጋ ተወዷል። መጓጓዣን በመጋዣ ለማድረግ ያሰቡ በርካቶች ናቸው። በትራንስፖርት የፈለግነውን አገልግሎት ማግኘት አልቻልንም። የትራንስፖርት ውድነት ሰው የማይጠያየቅበት እየሆነ መጥቷል። አሁን ባለው ሁኔታ በአውቶቡስ ሳይሆን በፈረስ ጋሪ ለመጓጓዝ ግድ ሆኗል። እሱም ከተገኘ ነው። ካልሆነም በሙዝ ልጣጭ ተንሸራተን መሄድ ይኖርብናል። አይገኝም እንጂ ቢገኝ ከራስ በላይ ንፋስ ሳይሆን ከራስ በላይ ኮፍያ ጥሩ ነበር። በዚህ ወቅት ከስጋ ቁርጥ በላይ የድንች ቁርጥ የምግብ ሰንጠረዡን ይመራል። ሆኖም ግን እየበዛ የመጣው ድቡልቡል ድንች ሳይሆን ድቡልቡል ችግር ነው። ቃላትን ከቃላት ጋር በተፋለሰ መንገድ በማንሳት መጨዋወት ክፋት ያለው አይመስልም። ይህም በመሆኑ ሳናስበው ተንደርድረን እዚህ ደረስን። በሌላ ጊዜ ሌሎች ቃላቶችን እያገናኘን የተለያየ ቁም ነገር ለማንሳት እንሞክራለን። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን
እንዲህ ብዬ ላብቃ። ገንፎ እንደ ሞተ ሳያውቅ ትንፋሽ ያወጣል። ወንድዬ ካሳ ነኝ።